ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም እንዲሆንላችሁ እመኛለሁ። ዛሬ በአዲስ መልእክት ከእናንተ ጋር ቆይታ አደርጋለሁ። ዛሬ የምንመለከተው ሐሳብ ስለ ሰው መንፈስ የሰው መንፈስ መረዳት በሚል ነው። የሰው መንፈስ መረዳትና መንፈሳችንን መጠበቅ እንዴት እንዳለብን እንመለከታለን። መጽሐፍ ቅዱስ ሲናገር የሰው መንፈስ የእግዚአብሔር መብራት ነው ይላል። የውስጥ የልቡን ዲፕ የሆነውን ፓርት ክፍል ይመረምራል ይላል። በእንግሊዘኛው inner belly ይላል። the most deepest part of inner belly ይላል። ምን ማለት ነው? በጣም ጥልቅ የሆነውን የሰውን ውስጥ ቤል የሚለው በተለምዶ ሆዳችንን አካባቢ ነው፣ ግን ኢነር ዲፕ የሆነውን ፓርት ለመግለጽ ነውና ፊዚካሊ ደግሞ ሰርከምስ ማለት ከቨር የሚያደርገውን የሰው መንፈስ ከቨር የሚያደርግበትን በሰውነታችን ውስጥ እሱን ዲስክራይብ ለማድረግ ነው የተጠቀመውና የሰው መንፈስ የእግዚአብሔር መብራት ነው። የውስጥ ልቡን ዲፕ የሆነውን የሰውን ውስጡን ይመረምራል ይላል። ስለዚህ የእግዚአብሔር ቃል በተለያየ ስፍራ ስለ ሰው መንፈስ ይናገራልና የሰው መንፈስ በጣም ኢምፖርታንት ነገር ነው። ባለፈው ባስተማርኩት ትምህርት ስለ ነፍስ ዲፕ የሆነ ነገር ነግሬያችኋለሁ። እዚሁ ዩቲዩብ ላይ ያለ ነፍስን ማሰልጠን የሚል ያላያችሁት ማየት ትችላላችሁ። ስለዚህ ከሰው አፈጣጠር ውስጥ እንግዲህ ሰው ነፍስ አለው፣ መንፈስ አለው፣ ስጋ አለው። ስለዚህ በሶስቱ ዓለም ውስጥ ይኖራል። ብቸኛው ፍጥረት በሶስት ዓለም ውስጥ የሚኖረው ሰው ብቻ ነው። መናፍስቶች በመንፈስ ዓለም ብቻ ነው የሚኖሩት። እዚህ ስጋዊ ዓለም ላይ ለመገለጥ ሰውነት ስለሚያስፈልጋቸው ስጋዊ ሰውነት ስለሚያስፈልጋቸው ሰዎቹ ይገባሉ፣ እንስሳቶቹ ገብተው መገለጥ ይፈልጋሉ። ምክንያቱም መንፈስ ስለሆኑ ስጋዊ ቦዲ ስለሌላቸው እዚህ ዓለም ላይ ደግሞ ኦፕሬት ለማድረግ ለመስራት ስጋ ያስፈልጋል። ስለዚህ ስጋ ኢምፖርታንት ነው። ስጋው የሞተ ሰው እዚህ ዓለም ላይ ሌጋል ሆኖ መስራት አይችልም። ስለዚህ ወደዚህ ዓለም መግባት ሲፈልጉ ነው ሰዎች ውስጥ መግባት የሚፈልጉት። ስለዚህ መናፍስቶች ቦዲ ስለሌላቸው የሰውን ቦዲ መጠቀም ይፈልጋሉ። ስለዚህ መናፍስት ብለን ብዙ አውርተናል፣ ብዙ ተመልክተናል። መናፍስትን እንዴት መረዳት እንዳለብን ባለፈው ባስተማርኩት ትምህርት ላይ ታገኙታላችሁ፣ እዛ ቪዲዮ ላይ አለ። ነገር ግን መናፍስትን መረዳት የምንችለው የሰውን መንፈስም አንደርስታንድ ማድረግ ስንችል ነው። መናፍስት ኢንተራክት የሚያደርጉት በመንፈስ ዓለም ላይ ሞስትሊ ነፍሳችንን ነው የሚፈልጉት። ነገር ግን ጠንካራ መንፈስ ከሌለን ነፍሳችንን ፕሮቴክት ወይም መጠበቅ ስለማንችል በቀላሉ ነፍሳችን ተጋላጭ ትሆናለች። ስለዚህ መጽሐፍ ቅዱስ ሲናገር በውስጥ ሰውነታችሁ በመንፈሱ ጠንክሩ ይላል። በውስጥ ሰውነታችሁ በአዲሱ ሰው ክርስቶስ ኢየሱስ ዳግም ተወልዶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን እርሱ ከእግዚአብሔር ተወልዷል ይላል መጽሐፍ ቅዱስ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ በዚህ እንትን ውስጥ ፓኬጅ ውስጥ የሚንቀሳቀስ ሰው በውስጥ መንፈሱ እንዲጠነክር መጽሐፍ ቅዱስ ይናገራል። ስለዚህ የውስጥ ሰውነት የሚለው መጽሐፍ ቅዱስ መንፈሳችንን የውስጥ ሰውነት ይለዋል። ጴጥሮስ ሲናገር እንደዚህ አለ፣ ውጫዊ ማንነታችን ቢሞት እንኳን ውስጣዊ ማንነታችን ዕለት በዕለት ይታደሳል ይላል። ውጫዊ ማንነታችን ቢሞት እንኳን ይሄ ቦዲ የደከመ እንኳን ቢሆን በስጋ ባለው በዚህ ዓለም ላይ ባለው ውጣውረድ በተለያየ ነገር የደከመ እንኳን ቢሆን ውስጣዊ መንፈሳችን ግን ዕለት በዕለት የሚታደስበት ኃይል ያገኛል እያለ ነው። ይህን ኃይል ከየት ነው የሚያገኘው? ይህን ኃይል የሚያገኘው ከመንፈስ ቅዱስ ነው። ስለዚህ በውስጥ ሰውነታችሁ በመንፈሳችሁ እንድትጠነክሩ ይላል። ስለዚህ
ይሄ የውስጥ ሰውነት እያለ የሚገልጸው ማንነት የሰው መንፈስ ይባላል። የሰው መንፈስ ብዙ ጊዜ ኢግኖር የተደረገ ማንነት ነው። ብዙ ሰው ስለ ሰው መንፈስ ብዙ አስተማሪዎች አያወሩም። የሰው መንፈስ የራሱ ባህሪ ያለው መጽሐፍ ቅዱስ እንደዚህ ይላል፣ መንፈስ በስጋ ላይ ስጋም በመንፈስ ላይ ይቀናል ይላል። ስለዚህ ቅናት የሚለው ነገር ደግሞ ፍላጎትን ነው የሚያንጸባርቀው። መንፈስ የራሱ ፍላጎት አለው ማለት ነው። የሰው መንፈስ ቅዱስ አይደለም ወይም እግዚአብሔር መንፈስ እያልኩኝ የሰው መንፈስ ይባላል። የራሳችሁ መንፈስ በእናንተ ውስጥ የሚኖር ለነፍሳችሁ ህይወትን ሰጥቶ አንድ ሰው በዚህ እግዚአብሔር የሰው ልጅ በኤደን ገነት ወይም በዘፍጥረት ላይ ሲፈጥረው በአፍንጫው የህይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ይላል። ሰው ሕያው ነፍስ የሆነው እግዚአብሔር መንፈስ የሆነው እግዚአብሔር በአፍንጫው ብሪዝ ስለሰጠው ነው፣ እስትንፋስ ስለሰጠው ነው። እግዚአብሔር ደግሞ መንፈስ ነው። ስለዚህ ያ የሰጠው ምንድነው? ለሰው ልጅ የሰጠው መንፈሱን ነው። ያ የሰው መንፈስ ይባላል። ስለዚህ ያ የሰው መንፈስ ከእግዚአብሔር ወጥቶ የመጣ ነው። ነፍስና መንፈስና ስጋ ሲገናኙ ነፍስ ተፈጠረች ማለት ነው። ስለዚህ ነፍስ እንድትኖር እውቅና ወይም ወደ ኤግዚስተንስ ወደ መኖር ያመጣት የመንፈስ መኖር ነው። መንፈሳችን ባይኖር በህይወት አንኖርም፣ ነፍሳችን ትወጣለች። because any spiritual energy spiritual supply የምታገኘው የሰው ነፍስ ከመንፈስ ነው። ስለዚህ መንፈሳችን በጣም ማንዳቶሪና ኢምፖርታንት ነገር ነው። ስለዚህ መንፈሳችን ብዙ ጊዜ ሰዎች እንዳልኳቸው ስለ ነፍስ ያወራሉ፣ ስለ መንፈስ ያወራሉ፣ ስለ ነፍስ ስለ ስጋ ያወራሉ፣ ስለ መንፈስ ስለ ሰው መንፈስ የሚለው ግን ብዙ ጊዜ ብዙ አድሬስ ሲደረግ አናይም። ነገር ግን መጽሐፍ ቅዱስ በጣም በአስተውሎት ይሄንን ነገር ይናገራል። ለዚህ ነው ልብህን አጥብቀህ ጠብቅ የሕይወት መውጫ በር እርሱ ነው ይላል። ልብ ማለት ደም የሚረጨው ይሄ በሳይንሱ የሚለው ወይም የፊዚካል ቦዲ ላይ ያለውን አይደለም። ልብህን አጥብቀህ ጠብቅ ማለት መንፈስህን አጥብቀህ ጠብቅ ማለት ነው። ስለዚህ መንፈሳችን የሚጎዳበት ፓርት አለ ማለት ነው። ካልጠበቅነው ፕሮቴክት ካላረግነው በጠላት ወይም በክፉ መናፍስቶች የሚጠቃበት ፖሲቢሊቲ በጣም አለ ማለት ነው። ለዚህ ነው ጠብቅ የተባለው። አንድ ነገር የሚጠበቀው ከሚጎዳው ነገር ነው። ስለዚህ የሚጎዳ ነገር ስላለ መንፈሳችንን ከዛ ከሚጎዳ ነገር እንድንጠብቅ ልብህን አጥብቀ ጠብቅ የሕይወት መውጫ በር ከሱ ነውና የተባለው። ስለዚህ ልብ የሚለው መንፈስ ነው ብለናል። ልብ መንፈስ ከሆነ መንፈሳችን ከጠላት እንዴት እንጠብቀዋለን? እንዴትስ ነው ፕሮቴክት የምናደርገው? ስፒሪታችን የራሱ ኔቸር አለው፣ የሰው መንፈስ የራሱ ማንነት አለው ብለናል። የራሱ ማንነት ካለው ይሄ ማንነት በሰው ሁኔታ ወይም በሰው ዕውቀት ብቻ ፕሮቴክት የሚደረግ ነገር አይደለም። የመለኮት ኃይል፣ የመለኮት ጣልቃ ገብነት፣ የመለኮት ኃይል ኢነርጂ ያስፈልገዋል ማለት ነው። ስለዚህ መንፈሳችንን ፕሮቴክት ለማድረግ የተለያዩ ሜካኒዝሞችን ልንጠቀም እንችላለን። የመጀመሪያው ነገር መንፈሳችን የት ነው ያለው? የሰው መንፈስ የት ነው ያለው? እንዴት ነው ኦፕሬት የሚያደርገው? እንዴት ነው የሚሰራው? እንዴት ነው የሚንቀሳቀሰው? the nature of your spirit የመንፈሳችሁ ተፈጥሮ ምንድነው? መንፈስ የምንለው ነገር ስሪቱ ምንድነው? መንፈስ በራሱ የማይዳሰስ የማይጨበጥ ግን የራሱ አእምሮ ያለው የራሱ ፍቃድ ያለው መጽሐፍ ቅዱስ ሲናገር ከእግዚአብሔር መንፈስ የተወለዱ ይላል። ንፋስ ወደ ወደደው ይነፍሳል፣ ድምጹንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴት እንደሚሄድ ግን አታውቅም። ከእግዚአብሔር የተወለዱ እንደዚህ ናቸው ይላል። ቦርን አጌን ያረጉ ስፒሪቶች መንፈሶች
የሰው መንፈስ እንደገና ዳግም ሲወለድ ያ ከእግዚአብሔር መንፈስ የተወለደው ማንነቱ በመንፈስ ዓለም ላይ የመንቀሳቀስ ላይሰንስ አለው። መንፈስ ዓለም ላይ ብዙ ሰዎች ይገባሉ። ብዙ ነፍስ በነፍስ ይገባሉ። ብዙ ሰዎች ይገባሉ፣ ስፒሪቶች ይገባሉ። ከዚህ ከፊዚካል ሪልም ማለት ነው። ነገር ግን በህጋዊ መንገድ የሚገቡ አሉ፣ በህገ ወጥ መንገድ የሚገቡ አሉ። ጌታ ኢየሱስ ሲናገር እንደዚህ ያለ በሩ እኔ ነኝ፣ በእኔ የሚገባ ይገባልም ይወጣልም መሰማሪያንም ያገኛል አለ። በሩ ማን ነው? እኔ ነኝ አለ ኢየሱስ። ወዴት ነው የሚገባው? ወዴት ነው የሚሰማራው? አሁን ስለ መንፈስ ዓለም አንደርስታንድ ማድረግ የመንፈሳዊ ዓለምን የምንረዳበት ሌላ ሰፊ ርዕስ ስለሆነ በሌላ ጊዜ በደንብ እንመለከታለን በተከታታይ። ነገር ግን አሁን ልገልጽላችሁ የፈለኩት መንፈስ ዓለም ውስጥ መግባት መውጣት የሚቻለው through Christ ነው። ህጋዊ በሆነ መንገድ፣ ህገወጥ በሆነ መንገድ በመስኮት የሚገቡ አሉ። ለዚህ ነው በሩ እኔ ነኝ አለ። ወደ መንፈስ ዓለም ላይ ገብቶ ከእግዚአብሔር መንፈስ ጋር ኢንተራክት ለማድረግ ከእግዚአብሔር መንፈስ ጋር ህብረት ለማድረግ በሩ እኔ ነኝ፣ በእኔ የሚገባ ይገባል ይወጣልም መሰማሪያንም ያገኛል ይላል። በመንፈስ ዓለም ውስጥ ገብተን ከእግዚአብሔር መንፈስ የምንካፈለው ጸጋ ከእግዚአብሔር መንፈስ የምናገኘውን ህልውና በክርስቶስ ወይም በክራይስት በኩል ክራይስት ማለት anointed one ነው፣ የተቀባ ማለት ነው። ብዙ ጊዜ ክርስቶስ የሚለውን እንደ ስም ነው የምንጠቀመው አይደለም። ክርስቶስ because of Jesus anointed ከሆነ በኋላ አንተ ክርስቶስ ነህ ያለው ጴጥሮስ ያ anointing ቅባቱን ሪፈር ለማድረግ ነው፣ ለመግለጽ ነው። ክርስቶስ ማለት የተቀባ ማለት ነው። ስለዚህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸው። በክርስቶስ ኢየሱስ ላሉት ኩነኔ የለባቸው through that anointing። እናንተ ከእርሱ የተቀበላችሁት ቅባት አለ፣ በውስጣችሁ ይኖራል፣ እርሱ ያስተምራችኋል ይላል። እያንዳንዱ ቢሊቨር ከእግዚአብሔር መንፈስ ሲወለድ anointing በውስጡ ያድራል። just for believing። ይሄ ቅባት ለማመን ብቻ የሚሆን ቅባት ነው፣ ለአገልግሎት አይደለም፣ ወይ ለዴሊቨራንስ አይደለም፣ ወይ ለቲቺንግ ወይ ለፕሪቺንግ አይደለም። ይሄ ቅባት ለመዳን ብቻ የሚሰራ ቅባት ነው። let me tell you ለምሳሌ አንድ ሰው አሁን እኔ ፕሪች እያረኩኝ ነው፣ ቲች እያረኩኝ ነው። I don't use any reference. Even እኔ ይሄንን ቪዲዮ ፕሪች ሳረግ ወይም ሳስተምር በዚህ ስፍራ ላሉ ሰዎችም ሳስተምር በተለያዩ ቦታ ላሉ ሰዎችም ሳስተምር የአኖይንቲንግ የቲቺንግ አኖይንቲንግ ይመጣል። ሊትራሊ ይሄ አኖይንቲንግ ምናልባት እኔ በዚህ ጉዳይ ላይ ዕውቀቱ ሊኖረኝ ይችላል፣ አንብቤ ሊሆን ይችላል፣ የእግዚአብሔርን ቃል አሰላስዬ ሊሆን ይችላል። ነገር ግን ምን እንደምናገር በኔክስት የሚሰጠኝ ዳት አኖይንቲንግ ነው። ይሄ የቲቺንግ ወይም የፕሪቺንግ አኖይንቲንግ ማለት ነው። ስለዚህ እናንተ ከእርሱ የተቀበላችሁት ቅባት አለ፣ በውስጣችሁ ይኖራልና እርሱ ያስተምራችኋል አለ እግዚአብሔር ቃል ሲናገር። so that anointing ክርስቶስ ያ የተቀባው ክርስቶስ በእናንተ ውስጥ በመኖሩ ያንን ዊዝደም ታገኛላችሁ፣ ያንን ቅባት ታገኛላችሁ። ስለዚህ ያን ዕውቀት ይኖራችኋል ነው እያለ ያለው። ስለዚህ ክራይስት የሚለው the anointed one ነው። ስለዚህ በክርስቶስ የሆነ ሰው በመንፈስ ዓለም ላይ ሲገባ through that anointing cover ነው የሚገባው። አሁን ብዙ ጊዜ ፋሪስት ያሉ ሰዎች፣ ዮጋ የሚሰሩ ሰዎች፣ የተለያየ ነገር የሚሰሩ ሰዎች ስፒሪት ዓለም ላይ ይገባሉ through meditation ቻንት በማድረግ ሊሆን ይችላል። ብዙ አይነት
ነገር ግን when they enter that spirit realm ያንን መንፈሳዊ ዓለም ሲገቡ እነሱ ፕሮቴክሽን የላቸውም ወይም መከላከያ የላቸውም ጥበቃ የላቸውም ስለዚህ የትኛው መናፍስታዊ የሆነ አካል ከነሱ ኃይል በላይ የሆነ አካል ሲያገኛቸው ይመታቸዋል that's why ብዙ ጊዜ በእንደዚህ አይነት መንፈሳዊ ልምምድ ውስጥ ያሉ ሰዎች ያለ ክርስቶስ ማለት ነው የሆነ ታይም ላይ በጠላት ጥቃት በጣም የሚጠቁት ስለዚህ በሩ እኔ ነኝ ያለ በኔም ይገባልም ይወጣልም መሰማሪያ ነው ያገኛል ኦኬ በሩ ኢየሱስ ክርስቶስ ነው ወደ መንፈስ ዓለም መግቢያው ወደ እግዚአብሔር መድረሻው እግዚአብሔር ደግሞ መንፈስ ነው ስለዚህ በመንፈስ ዓለም ውስጥ ነው እግዚአብሔርን የምናገኘው the spirit of god ምንለው ያ መንፈሱ እግዚአብሔር ብዙ አይነት ኔቸሮች ያሉት መንፈሱን ነው አሁን ይያልኩ ያለው ስለዚህ ያን መንፈስ ለማግኘት እግዚአብሔር መንፈስ ነው የሚያመልኩትም በእውነትና በመንፈስ ያመልኩታል ተብሎ ተጽፏል እግዚአብሔር መንፈስ ነው በእውነትና በመንፈስ ያመልኩታል የሚያመልኩትም በእውነትና በመንፈስ ምን ይሉታል ያመልኩታል እግዚአብሔር መንፈስ ከሆነ እኛ መንፈሳችን ከመንፈሳችን ጋር ነው ህብረት የሚያደርገው ስለዚህ በመንፈስ ነው ማለት ነው መነገበው ማለት ነው ስለዚህ መንፈሳችን ስትሮንግ ካልሆነ ጠንካራ ካልሆነ በመንፈስ ዓለም ላይ ህብረት ለማድረግ እግዚአብሔር ጋር አንድ ላይ ሆኖ ያንን ብሌሲንግ እግዚአብሔር ለኛ ያዘጋጀልንን በመንፈስ ዓለም ላይ ያስቀመጠውን ነገር ለማግኘት ጠንካራ መንፈስ ያስፈልገናል ስለዚህ የሰው መንፈስ አንደርስታንድ ማድረግ አስፈላጊ ነው ብዬ ያልኩት ለዚህ ነው ስለዚህ የሰው መንፈስ ምንድነው የሚወደው የሰው መንፈስ ምን አይነት ኔቸር አለው የሰው መንፈስ እግዚአብሔር አይነት ኔቸር ነው ያለው ምክንያቱም ከእግዚአብሔር ነው የመጣው ነገር ግን ዳግመኛ ሲወለድ ሰው አፍንጫው ጸጉሩ አገጩ ወይም የትኛውም ነገሩ አይቀየርም የሚቀየረው መንፈሱ ላይ መንፈስ ቅዱስ ይቀመጣል መንፈሱ ላይ መንፈስ ቅዱስ ይቀመጣል ያ መንፈስ ቅዱስ አኖይንቲንግ ይሰጠዋል ቅባት ይሰጠዋል የሚያስተምር ቅባት ይሰጠዋል ያስታውሰዋል ያስተምረዋል ሪማይንድ ያደርገዋል ያስታውሳቸዋል ያስተምራቸዋል ይላል ስለዚህ አዲስ እንደገና ዳግመኛ የተወለደ ሰው መንፈስ ቅዱስ በውስጡ ስለሚያድር ከዛ ቅባት ስለሚያገኝ መንፈሱ ያደገ እየጠነከረ የመሄድ አቅም አለው ግን እሱ ለዛ ነገር በተሰጠው መጠን ነው የሚያድገው አንድ ሰው መንፈስ ቅዱስ በውስጡ አድሮ በውስጡ ያለውን ነገር ባያነሳሳ ዶርማንት ነው ሆኖ የሚኖረው አያድግም ለዚህ ነው በውስጣችሁ ያለውን እሳት አታዳፍኑ ይላል መጽሐፍ ቅዱስ በውስጣችሁ ያለውን እሳት አታዳፍኑ አቀጣጥሉት የሚለው ይሄንን ነው ሃሌሉያ ማታላባዲያናሞስ ራካቶ ፕራዲያላባሻታ ሪማ ሶቴሌቤዲያና ማንዶ preketelevana sotobroshe ketelia manda lavasa prakatondia lava sotobroshe ketea la massa tambraki lavando Roma satala badia na katunda praklevana sotobroshe te prakaluza Laveno si prakatandia lavasa prakilavadia na monse prekeshete alavada sotobrokotonda Loma satala badia satuzio Avona kati brakati lavaso tobroshete levana si kalamadia vose preketindo. Lovania sotoklobradia vasa prakila vadios. Roma satala vadia namandu. Ne katobrosheti valabasa tabradia lavosas. Prakatonda vasi pakatina vagilas. Melevando rossi kitilivada soto prakila vadia namasa katuji. Melavano seperedia. ኢየሱስ ክርስቶስ ጌታ ነው ሃሌሉያ 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 ስለዚህ መንፈስ ቅዱስ በውስጡ ስለሚኖር ያንን መንፈስ በሚያነሳሳበት ጊዜ ኃይሉ ያደገ መንፈሱ እየጠነከረ ይመጣል ነገር ግን አንድ ከእግዚአብሔር መንፈስ የተወለደ ሰው በውስጡ የሚኖረውን መንፈስ ቅዱስ
የሰውንም መንፈስ የራሱንም መንፈስ የማይሰብርበት የህይወት አካሄድና ልምምድ ያስፈልገዋል ስፔሻሊ ሐሳቡን ለማደስ ሐሳቡን ፕሮቴክት ለማድረግ ኢሞሽኑን ፕሮቴክት ለማድረግ denying yourself ወይም ራስን መካድ ሊከተለኝ የሚወድ ቢኖር ራሱን ይካድ what does it mean ራሱን ይካድ ማለት እኮ just እኔ ኤልያስ ነኝ እኔ ኤልያስ አይደለም ማለት አይደለም ራሱን ይካድ ማለት በየቀኑ በሚመጡ ኦፈንድ በሚያረጉ ሁኔታዎች ከሰው ጋር ባለ ግንኙነት በህይወት በሚመጡ ፈተናዎች በሐሳባችን በሚመላለሱ መጥፎ ሐሳቦች ኔጌቲቭ ሐሳቦች ሰውን በሚጠላ ሰውን በሚንቅ ራስን ብቻ ከፍ በሚያረግ ማንነት ውስጥ መንቀሳቀስን መካድ ማለት ነው ባለፈው እንደነገርኳችሁ ባላጋራችሁ ዲያብሎስ የሚጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል እግዚአብሔር ቃል ስለዚህ አድቫንቴጅ ከናንተ ለማግኘት ዲያብሎስ ብዙ ጊዜ ይዞራል አድቫንቴጅ ጌታ ኢየሱስ እንደዚህ ይላል የሆነ ሰው ጋር ቅራኔ ቢኖር ወይም የሆነ ሰው ጋር አለመግባባት ቢኖር ሂድና መጀመሪያ ከሱ ጋር ጨርስና ከዛ ወደ መሰዊያና እና መጸለይ ትችላለህ ከዛ በኋላ ይላል ለምን እንደዛ የሚለው ቀጥሎ እንደዚህ ይላል የከሰሰ ባላጋራ ሳያስፈርድብህ በፊት ቀድመ ከሱ ጋር ጨርስ ያንን ጉዳይ ነው heavenly court አለ በሰማያዊ ስፍራ ያለ ፍርድ ቤት አለ ያ ፍርድ ቤት every day የናንተ ከሳሽ ባላጋራችሁ ዲያብሎስ የወንድሞች ከሳሽ የሆነው every day በመንፈሳዊ ዓለም ላይ ያላችሁን ፕሮግረስ እንዳያድግ ህይወታችሁ ፕሮግረስ እንዳያረግ ይከሳችኋል ኮርት አለ በነገራችን ላይ ልክ አሴንድ ለማድረግ ስትሉ አሴንድ ልታረጉ ስትሉ ፈርስት ሄቨን ሄዳችሁ ከዛ ወደ ሰከንድ ይታልፉ ስትሉ ነው ይሄኛው አያልፍም ይላል ለምን አለ ኤንጅሎች አሉ እዛ ሄቨንሊ ኮርት ላይ ሰማያዊ ፍርድ ቤት ይሄ ማለፋች ለምን አንፎርጊቭነስ አለ በውስጥ ቢተርነስ አለ መራርነት አለ ፕራይድ አለ እነዚህ ነገሮች ስፒሪት ሪልም ላይ ወደ ቀጣዩ ምዕራፍ ማለፍ እንዳንችል ወደ አሴንድ ማድረግ እንዳንችል የሚይዙን ነገሮች ናቸው ስለዚህ ይቅር አለ ማለት ፕራይድ ኩራት ምንለው እኔ ኮንትና እኔ ምናምን የስጋ ውስጥ ያለው ኩራት ይሄ ጥሩ ኩራት አይደለም ይሄ እንዴት ነው ቦልድነስ ሳይሆን ይሄ ሌሎችን እናንቆ እኮ ልክ ሉሲፈር እንዳረገው ማለት ነው የዙፋኔ እግዚአብሔር በላይ አረጋለሁ ብሎ ፕራይድ ኩራት እንደገባበት እንደዚህ አይነት ኩራቶች ይቅር አለ ማለት መራርነት ራስን አለመቀበል እኔ አረባም እኔ አልጠቅምም እኔ ማንንም አይፈልገኝም እኔ ደካማ ነኝ እኔ ሰነፍ ነኝ እኔ እንደዚህ ነኝ የሚሉ ነገሮች የሰውን መንፈስ ውንድ የሚያረጉ ብሬክ የሚያረጉ እኔ ተበድያለሁ እኔ ይቅር ማለት አልችልም እኔ እንደዚህ ነኝ የሚሉ አባባሎች የሰውን መንፈስ ይሰብሩታል የተሰበረ መንፈስ የምንለው በእግዚአብሔር ፊት ንጹህ ሆኖ ራሱን ያዋረደውን ማለታችን ሳይሆን ይሄ
ብሬክ ያደረገ አቺቭ ማድረግ የማይችል ደካማ ማንም እንደማይፈልገው የሚሰሙ እኔ አልረባም እኔ አልጠቅም የሚሉ ነገሮች መንፈሳችንን ይሰብሩታል። የተሰበረ መንፈስ ደግሞ ከእግዚአብሔር መንፈስ ጋር ህብረት ማድረግ አይችልም። የተሰበረ መንፈስ ኢን ኤሰንስ ማለት የፈለኩት ትሁት የሆነ ቅን የሆነ ማለት አይደለም። በነገሮች የደቀቀ በይቅር ባለ ማለት የደቀቀ በቃ በተስፋ መቁረጥ የደቀቀ ራስን ባለመቀበል የደቀቀ ተስፋ እንደሌለው አምኖ ራሱን ከርችሞ ቦክስ ውስጥ ያስቀመጠ መንፈስ ከእግዚአብሔር መንፈስ ጋር ህብረት ለማድረግ በጣም ይቸገራል። because መጽሐፍ ቅዱስ ሲናገር መንፈስን አታሳዝኑ how the grieve አታርጉ አታስቆጡ የሚለው አንዱ እነዚህ ናቸው። መራርነት ራስን ይቅር አለ ማለት ራስን አለመቀበል ከነገሮች አንፃር የራስን ደረጃ መስጠት ዛሬ በመከራ ውስጥ ልትሆን ትችላለሽ በነገሮች አለመሳካት ተከበል ሊሆን ይችላል። ነገር ግን ያንተ ማንነት ከሁኔታው ጋር አይደለም የሚገለጸው። ያንተ ማንነት የእግዚአብሔር ቃል ስለአንተ በልጁ በኢየሱስ ክርስቶስ ያለህ የተነገረ ነገር ነው። ስለዚህ እንደዚህ አይነት መራርነቶችን ስናስተናግድ ስናባብል መንፈሳችን ይሰበራል። መንፈሳችን ከተሰበረ እግዚአብሔር መንፈስ ጋር ህብረት ለማድረግ በጣም እንቸገራለን። ስለዚህ የሰው መንፈስ እግዚአብሔር መብራት ነው የሚለው ይሄንን ነው። እግዚአብሔር ሲመጣ የሚያየው መንፈሳችሁን ነው። ከእግዚአብሔር መንፈስ ጋር ህብረት የምታረጉት በመንፈሳችሁ ነው። ስለዚህ የተሰበረ ደካማ መንፈስ ስትሮንግ ያልሆነ መንፈስ በነገሮች ውንድድ የሆነ የተወጋ መንፈስ ስፒሪት ባይ ዘ ዌይ ኔቸር አላቸው እንደምናስበው አይደለም። አሁን እኛ እዚህ ጋር ቢወጉን ፊል እናደርጋለን አይደል? ስጋችን ፊል ያደርጋል። ፔን አለው። አሮ አለ፣ ቀስት አለ በመንፈሳዊ ዓለም ላይ ዳት አሮ ያ ቀስት ፊዚካል አይደለም መንፈሳዊ ቀስት ነው። ልክ አሁን ብዙ ጊዜ መንፈሳዊ ዓለምን ለመረዳት የምንቸገረው የተለየ ስለሚመስለን ነው። በዚህ ዓለም ላይ ያለው እዛ አለ because የሰው ልጅ እያንዳንዱን ነገር ዕውቀት ብሎ ያመጣው ነገር ከመንፈስ ዓለም ላይ ዳውንሎድ አድርጎ ነው ወደዚህ የገለጠው። ከየትም አያመጣው። አሁን ላይ ዓለም ላይ ያሉ የቴክኖሎጂ የወታደራዊ ሄሊኮፕተሮች የተለያዩ like a drone something በታዩ ሕዝቅኤል ላይ ሄዳችሁ ታገኙታላችሁ። የሕዝቅኤል መጽሐፍን ስታነቡ like እንደ መንኮራኩር ምናምን ይናገራል። ስፒሪት ሪልም ላይ ሲያይ የነበረው መንፈሳዊ ዓለም ላይ ሲያይ የነበረው ራእይ ነው የጻፈው። ስለዚህ መንፈሳዊ ዓለምን ለመረዳት በጣም ሶፊስቲኬትድ ማድረግ አያስፈልግም። የዚህ ነብጸብራቅ ነው። ከዛ ነው የመጣው። ሰዎች አወቅን ሲሉ የሚያውቁት በዚህ አንድ ሁለት ሲደመር ብለው ስላሉ አይደለም ዕውቀት የመጣላቸው። ዕውቀቱን ያመጡት ከስፒሪት ሪልም ላይ ነው። አወቁም አላወቁም በጣም በማሰላሰል ውስጥ ዲፕ በሜዲቴት በማድረግ ውስጥ ከስፒሪት ሪልም ላይ አዳዲስ አይዲያዎችን ማምጣት ይቻላል። አሁን ፌስቡክ፣ ቲክቶክ፣ ዩቲዩብ አሁን ዛሬ ነው እኛ እዚህ በቅርብ የተፈጠረ ከሆነ ጊዜ የመጣ ይመስላል። ስፒሪት ሪልም ላይ ኤግዚስት አድርጎ የነበረ ነገር ነው። ሰዎች በጣም ዲፕሊ ሜዲቴት በማድረግ ያን አይዲያ ያመጡታል። ከዛ ዳውንሎድ ያደርጉታል። ሎንግ ታይም አጎ የተፈጠረ ነገር ነው። ስለዚህ መንፈስ ዓለምን ለመረዳት መንፈሳዊ ዓለምን አንደርስታንድ ለማድረግ መንፈሳዊ ዓለም የዛኛው ዓለም ነጸብራቅ ስለሆነ ይሄኛው ዓለም ነው እናክሶች ኤግዛክት ሪፕሬዘንቴሽን ነው። በዚህ ዓለም በር አለ፣ እዛ ዓለምም በር አለ። እዚህ ዓለም ላይ ቀስት አለ፣
እዛኛው ዓለምም ቀስት አለ ማለት ነው። ስለዚህ አንዳንድ ቀስቶች የሚወረወሩት በመንፈሳዊ ዓለም ላይ መንፈሳችንን ነው የሚመቱት። መጀመሪያ መንፈሳችንን ነው የሚመቱት። ለምሳሌ በሀገራችን በጣም የሚታወቅ አንድ የመናፍስት አሰራር አለ። ጥላ ወጊ ይሉታል። ጥላ ወጊ የሚባለው መንፈስ ብዙዎቻችሁ ሰምታችሁ ታውቃላችሁ ከዚህ በፊት ብዬ አስባለሁ። ጥላ ወጊ የጥላ ወጊ መንፈስ ማለት ምንድነው? ጥላችሁ ሻዶዋችሁ ፊዚካሊ ፀሐይ ስትወጣ የናንተ ጥላ የሚሆነው ፀሐይ ለስትሆኑ በፊዚካል ጥላ የሚሆነው እሱን አይደለም። ጥላ ወጊ ማለት ስፒሪት ሪፕሬዘንት የሚደረገው አሁን አንድ እነዚህ ኢስተርን ሪሊጅን ያላቸው ፋሪስቶች የተለያዩ እንትኖች ኦራ ይሉታል ወይም ይሄ ሰው ቦዲያችንን የሚሸፍን ኢነርጂ ፊልድ አለ። ኢነርጂ ፊልዳችን የስፒሪታችን ፓርት ነው። የሰው መንፈስ የምንለው የሰው መንፈስ ለምሳሌ እንዲንቀሳቀስ ኢነርጂ ያስፈልገዋል። በመንፈስ ዓለም ላይ እንዲዋጋ ኃይል ያስፈልገዋል፣ ኢነርጂ ያስፈልገዋል። ያን ኢነርጂ ነው መንፈሱ ልክ በጥላ ወጊ መንፈስ ግደለው ሲባል ያንን መንፈሱን ኢነርጂ ፊልዱን ይመታዋል። ስፒሪት ላይ በመንፈስ ዓለም ማለት ነው ይላካል። ያ ቀስት ይላካል። ያው በመንፈስ ዓለም ላይ ንግግሮች ኦብጀክት ናቸው። ቃል ኃይል አለው። መንፈስ ዓለም ላይ ቃል አለው። ቃል ኃይል አለው። ቃሉን ላከፈወሳቸው ከመከራቸው ሙሉ አዳናቸው ነው የሚለው። ቃል የሚነገር ቃል ከስፒሪት ጋር ያንን ስፒሪት ልከው ያንን ኢነርጂ ፊልድ የሰውን መንፈስ ኢነርጂ ፊልዱን ነው የሚመቱት። ለዚህ ነው ብዙ ጊዜ በጥላ ወጊ መንፈስ የተመቱ ሰዎች ብዙ ጊዜ ወጋኝ ብለው ይወድቃሉ። ከቤታቸው ወጥተው ቤታቸውም ሊሆን ይችላል የሆነ ቦታ ላይ ብቻ ድንገት ይወጋቸዋል። ቀስፎ ይዛቸውና ይወድቃሉ፣ አይነሱም። ከዛ በኋላ ይሞታሉ። ምናልባት አንስታችሁ ወደ ሆስፒታል ከወሰዳችሁ በኋላ ምናምን ትንሽ ጊዜ እንትን ብለው ከዛ በዛው ያሸልባሉ። ጥላ ወጊ የሚባለው መንፈስ የሚያደርገው ምንድነው? መንፈሳችሁን ይወጋዋል ማለት ነው። ስፒሪት ሪልም ላይ ይላካል ቀስት። ልክ ሲወጋው ያን ሰውዬ ወይኔ ወጋኝ እዚህ ጋር ቀስፎ ይዞኛል ብሎ ከዛ በኋላ ሰውዬው መነሳት እንዳይችል አደገኛ የሆነ ስፔል ይሉታል፣ ስፔል ይላክባቸዋል። ከዛ በኋላ ድንገት እነዛ ሰዎች ከተወጋ በኋላ መንፈሳቸው ይሞታሉ። ቢኮዝ ፕሮቴክሽን ስለሌላቸው፣ መከላከያ ስለሌላቸው፣ መንፈሳቸው ኢነርጂው ከፍተኛ ስላልሆነ፣ ኃይል ስለሌለው የስፒሪት ልክ ሲላክበት ሪሲቭ ያደርጋል። ባውንስ ባክ ማድረግ ወይም መመለሻ የለውም ደካማ ስፒሪት ስለሆነ። ስለዚህ እዚህ ዓለም ላይ ቀስት እንዳለው ሁሉ እዛ መንፈሳዊ ዓለም ላይም ቀስት አለ። እዚህ ነው የሚንበለበሉትን ይላል መጽሐፍ ቅዱስ ሲናገር የሚንበለበሉትን የክፉውን ፍላጻ መመከት ትችሉ ዘንድ የእግዚአብሔርን የዕቃ ጦር ልበሱ ይላል። አያችሁ የሚላክ ቀስት አለ። every time you are on the target በቃ ታርጌት ላይ ነህ ሁሉ ጊዜ ያ ቀስት ይላካል። ሶ ያንን አቅም ፕሮቴክት የማድረግ አቅም ከሌለው መንፈስ ይወጋል። ያው እነሱ ወዳቀዱት እንትን ወጥመድ ይገባል። ግደል ከተባለ ሲሞት ይችላል። ደግሞ አሰናክለው አልጋ ላይ ያስቀረው የተለያየ አዋጆች አሉ በመንፈሳዊ ዓለም ላይ። ስለዚህ መንፈሳዊ ዓለምን የምንረዳበት ነገር ብዙዎች አሁን ወደዚህ ሐሳብ የመጣሁት ያው የተያያዘ ነገር ስለሆነ ነው። መንፈሳዊ ዓለምን አንደርስታንድ ካላረግን እንዴት እንደሚሰራ አናቅም። እንዴት እንደሚሰራ ካላወቅን እንዴት ራሳችንን እንደምንጠብቅ መንፈሳችንን እንደምንጠብቅ ስለማናውቅ ነው ይሄንን ርዕስ በአጭሩ ያነሳሁት። ሌላ ጊዜ መንፈሳዊ ዓለምን መረዳት እንዴት እንደምንችል ሰፋ ያለ ርዕስ ይዘን እንማማራለን። ስለዚህ መንፈሳዊ ዓለምን በዚህ አንደርስታንዲንግ ማወቅ አስፈላጊ ነው ማለት ነው። ስለዚህ
መንፈሳችን በዚህ መልኩ ኦፕሬት የሚያደርገው ከእግዚአብሔር መንፈስ ጋር ህብረት በማድረግ ኃይልን በማግኘት በውስጥ መንፈስ በመታደስ ሁሉ ጊዜ በማደግ ውስጥ እንዲሄድ የእግዚአብሔር ሐሳብ ነው። ለዚህ ነው በእለት በመንፈስ ተሞሉ የሚለው የእግዚአብሔርን ዕቃ ጦር ለበሱ የሚለው። ስለዚህ መንፈሳችን የመጀመሪያ ለጥቃት ምናጋለጠው እኛው ነን በደካማ ማንነታችን በመንፈሳዊ አንደርስታንዲንጋችን ወይ መረዳታችን ትንሽ በመሆኑ ሳይገባን ምናጋልጠው ነገር አለ። አሁን ለምሳሌ ከሰዎች ጋር ባለ ክርክር ጠብ ይቅር አለ ማለት ምናምን ያሸነፈን ነው የሚመስለን። አሁን በሰውኛ እኔ እኮ እንዲያረጋዋለሁ አጠፋዋለሁ እኔ እንዲያረግለት እዚህ ዓለም ላይ አሁን አንተ ስጋህ ያ ስሜቱ ምናምን ደስ ይላል ያሸነፍከው ይመስላል። መንፈስ ዓለም ላይ ግን አታሸንፈውም። እሱ ያሸነፍከው አይደለም አንተ የተሸነፍከው። ነገር ግን ተቃራኒውን ብታደርግ ያ የበደለ ሰውዬ ብትወደው ብታበላው ብታጠጣው ምን ይላል መጽሐፍ ቅዱስ እኮ እንደዚህ ይላል ቃል በቃል ጠላት ሲራብ አብላው ቢጠማው አጠጣው ያን ባደረክ ጊዜ መልካም አርገለታል እኮ አይደለም የሚለው በራሱ ላይ የሳት ፍም እንደነሰነስክ ነው ይላል። እሺ ስፔሉ የተወረወረው ቀስት አንተን እዛ ወጥመድ ውስጥ ሊከትህ የመጣው ነገር በመንፈስ ዓለም ላይ ወጥመድ ውስጥ ሊከትህ የመጣው ነገር አንተ ተቃራኒውን በማድረግ ካንተው ታስወግደዋል ማለት ነው። ተጎርተህም እንደገና ያ የጎዳ ሰውዬ እንደገና አንተ በመንፈሳዊ ዓለም ላይ ወጥመድ ውስጥ እንድትሆን ያንን ነገር ያባበልከው በልብ ተሸክመህ እንድትዞር ሆነ ከዛ እንደገና ልብህም እየተጎዳ መንፈሳዊ ዓለም ላይ ያለ ነገርም እየተያዘብህ በሁለት ነገር ነው የምትጎዳው። ስለዚህ ልክ ሲመጣ ይቅር አለ ማለት ሲመጣ ራስን ማሸነፍ ነገር ሲመጣ ራስን ማሸነፍ አለማመን ሲመጣ ራስን ማሸነፍ በእግዚአብሔር ቃል እምነትን ለማሳደግ መሞከር በውስጥ ያለ በነፍስ ውስጥ የሚተረማመስ ደካማ ማንነት ኔጌቲቭ ሐሳብ በእግዚአብሔር ዕውቀት ላይ የሚነሳው ከንቱ ሐሳብና ምኞት እናፈርሳለን ይላል መጽሐፍ ቅዱስ። እንደዚህ አይነት ነገሮች ሲመጣ ኤቭሪ ታይም ከዛ ነገር ጋር ስትራግል ማለት ራስን ቼንጅ ለማድረግ እነዛን ነገሮች መታገል ያስፈልጋል። ስለዚህ መንፈሳችንን በዚህ መንገድ ነው እየጠበቅን የምንሄደው። ያለበለዚያ መንፈሳዊ ነገር በራሱ አርት ነው እውነት ለመናገር። አሁን የድሮ እኔ በጣም የሚገርመኝ ነገር አለ። መጽሐፍ ቅዱስን ስታጠኑ በተለይ በብሉይ ኪዳን ላይ የነበሩ ነቢያትን ስታዩ they know some secret አላቸው። ለምሳሌ አሁን በአዲስ ኪዳን ክርስቶስ ኢየሱስ በሁሉም አማኝ ውስጥ ያድራል። ክራይስት በእናንተ ውስጥ ስላለ ያ መንፈስ ስትሮንግ ስለሚያረጋችሁ ስለሚያጠነክራችሁ every time ፊድ ካረጋችሁት ከመገባችሁት እግዚአብሔር ቃል ከሰጣችሁት ወርሺፕ ካረጋችሁ ስፒሪታችሁ በእናንተ ውስጥ ያለው ለማደግ በጣም ቀላል ነው። በፊት የነበሩ ነቢያቶች ግን ብሉይ ኪዳን ላይ የነበሩ ነቢያቶች ፕሪንሲፕል ነው የሚከተሉት። እግዚአብሔር በእነሱ ውስጥ አያድርም፣ ምክንያቱም መንፈስ ቅዱስ አልወረደም። እግዚአብሔር ከነርሱ ጋር ሲሰራ የነበረው በሆነ ሰዓት በነፋስ ውስጥ ይገለጣል፣ በኮረብታ በተራራ ላይ ይገለጣል። ከዛ እኔን አርግ ይላል ይሄዳል። ስፔሻሊ ኢቭን እነዛ ሰዎች ሲንፉል ከሆኑ ኃጢአት እንኳን ካለባቸው ያ ስፒሪት ሊገላቸው ይችላል፣ ሊሞቱ ይችላሉ፣ ሊቀሰፉ ይችላሉ። ቅድስተ ቅዱሳን ውስጥ ገብተው የሚያጠኑ የነበሩ ካህናት ኃጢአት ተሸክመው ከገቡ ይሞቱ ነበር። ነገር ግን ያንን መስመር ጠብቀው እነ ኤልያስ ነብዩ ኤልያስ በሉ ኤልሳ በሉ በጣም ኦፕሬት ያደርጉ ነበር። ሰው ናቸው እኮ የሰው
ደካማ ኔቸር አላቸው ኮረፕትድ የሆነ ኔቸር አለ ከደማቸው ውስጥ ኤልያስም እንደናንተ ሰው ነበር ይላል መጽሐፍ ቅዱስ ሶ ግን መንፈሳዊ ፕሪንሲፕል ስላላቸው መንፈስ ዓለም እንዴት እንደሚሰራ ከእግዚአብሔር ጋር እንዴት ኮሙኒኬት እንደሚያደርጉ እንዴት ፈውስን እንደሚገልጡ ያውቃሉ ሁቲዝም ማን አስተማራቸው because እነሱ ከእግዚአብሔር ጋር ያላቸው ነገር እግዚአብሔር በሆነ ቁጥቋጦ ውስጥ ይገለጣል እግዚአብሔር ይመጣል ከዛ ይሰራል የሚፈልገውን ታምር ይሰራል ያዛቸዋል ያናገራቸዋል ይሄዳሉ ከውጭ ሆነው ውስጥ አይገባም ቦዲያቸው ውስጥ የለም እግዚአብሔር ተቻል እነዚህ ሰዎች የሚያደርጉት መንፈሳዊ ልምምድ ግን አለ ለምሳሌ ያቺ መበለት ሴት ልጇ ሲሞትባት ኤልሳ I think ኤልሳ ወይም ጊያዝን I don't know አሁን እርግጠኛ አይደለሁም ብቻ የሱን አሽከር ሲልከው ነብዩ ዱላውን ሰጠውና በትሩን ሰጠውና ላከው ይድና በህይወቱ ባለፈው ልጅ ላይ ይሄን በትር አሳረፍ ልጁ ይነሳል አለው ግን ምንድነው ያለው መንገድ ላይ ማንንም ሰው አትጨብጥ ማንንም ሰው ሰላም አትበላ ለምንድን ነው እንደዚህ ያለው ስፒሪቹዋል ኮንታክት መንፈሳዊ ኮንታክት በስጋዊ ኮንታክት ውስጥ ይገለጣል መጨባበጥ የራሱ ስፒሪቹዋል ኮንታክት አለው ስለዚህ እሱ ላይ የነበረው ኃይል ዊዝድሮ ሊያረግ ይችላል ወደዛ ትራንስፈር ሊያረግ ይችላል ወደ አልተፈለገው ቦታ ለምሳሌ ነብዩ ኤልሳ አንተ መላጣ ብለው ሲሰድቡት ከዛ ረገማቸው ልክ ያን ረግማን ተከተለው ከጫካ ድቦች ወጡና ልጆቹን በጫጭቋቸው ይላል ቃል ልክ ያን ቃል ሲናገር ፊዚካል ነገሮች አለመታዘዝ አልቻሉም ድቦቹ አለመታዘዝ አልቻሉም ስለዚህ በሏቸው እንደገና ሌላ ታምራቶች አሉ ለምሳሌ እንጨትን በብረት መሳብ these are miracles እነዚህ በጣም ታምር ናቸው ማለት ሳይንስ ኤንድ ወንደርስ ልንላቸው እንችላለን whatever ብቻ ግን ከተፈጥሮ በላይ የሆኑ ነገሮች ናቸው እነዚህ ከተፈጥሮ በላይ የሆኑ ነገሮች በምን አይነት ፕሪንሲፕል ነው የመጡት ምን አይነት ሲክሬት ቢኖራቸው they know something ስለዚህ መንፈሳዊ ህጎችን ካላወቅን መንፈሳዊ መርሆችን ካላወቅን መንፈሳችንን ፕሮቴክት ማድረግ አንችልም ነፍሳችንን ፕሮቴክት ማድረግ አንችልም ስለዚህ ተጋላጭ እንሆናለን ማለት ነው ስለዚህ እነዚህ ሐሳቦች ኮኔክት ያረኩኝ ነው ላሳያችሁ ሞከርኩት ብዙ ረጅም ሰዓት መቀጠል እንችላለን ነገር ግን አንዳንድ ጊዜ ረዘም ያሉ ነገሮችን ማቅረብ ሰዎች ከዛ ነገር ላይ ፍሬ ነገር ብዙ ላያገኙ ሊረዝምባቸውም ስለሚችል በማለት ነው ያሳጠርኩት ረዘም ላለ ሰዓት ለአንድ ሰዓት ለሁለት ሰዓት መናገር ይቻላል በዚህ ርዕስ ላይ ነገር ግን የሆነ something ነገር እንድታገኙ because ሲረዝምባችሁ ብዙ እንዳይሰፋ ማለት ስለዚህ በክፍል 2 ደግሞ ይሄንንኑ እንቀጥላለን ስለዚህ ይሄንን ርዕስ ክፍል 2 ደግሞ በደንብ ዲቴል በሆነ መልኩ ደግሞ እናያለን ከዚህ ከፍ ባለ መልኩ ስለዚህ ይሄን ቻናል ሰብስክራይብ አድርጉ ቪዲዮንም ላይክ ማድረግ አትርሱ ላይክ ማድረግ በጣም ቪዲዮን ይጠቅመዋል ምክንያቱም ብዙ ሰዎች ይሄንን እንዲመለከቱና ወደ እነሱ እንዲደርስ YouTube ፑሽ ስለሚያደርገው ላይክ ማድረግ በፍጹም አትርሱ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ አትርሱ ወይም ቪዲዮ ሼር አድርጉ ኮሜንት አድርጉ ስለዚህ እንቀጥላለን ሰፋ ባለ
በተከታታይ ቶሎ ቶሎ እመጣለሁ እንግዲህ ከጊዜ ጋር ነው ያው ላይፍ ብዙ ፓርቶች ስላሉት ካለኝ ጊዜ ጋር እንግዲህ እንቀጥላለን ስለዚህ ይሄን ቪዲዮ ላይክ ማድረግ አትርሱ ሰብስክራይብ አድርጉ በድጋሚ ላሳስባችሁ ወዳለሁ አመሰግናለሁ አብራችሁኝ ስለቆያችሁ በቀጣይ በዚሁ ርዕስ ወይም በሌላ ርዕስ ግን ክፍል 2 ደግሞ በዚሁ እንቀጥላለን ሌሎችም ትምህርቶች አሉ ክፍል 2 መሰራባቸው ስለዚህ ቶሎ ቶሎ ለመምጣት ሞክራለሁ አብራችሁን ስለቆያችሁ አመሰግናለሁ መልካም ጊዜ ሆነላችሁ